እንግዲህ ዛሬ ስለ ሞኖፊላሜንት ምርመራ እነጋገራለን። አሁን ሞኖፊላሜንት ምርመራ ኒውሮፓቲ የተባለ ሁኔታ ለመለየት ይጠቀማል። ነገር ግን በርካታ አይነት ኒውሮፓቲ አሉ። ነገር ግን የዳር ኒውሮፓቲ የምነጋገረው ነው። አሁን ሞኖፊላሜንት ምርመራ በአማልክት ምርመራ ይከናወናል። ታውቃለህ፣ በተለያዩ የእግሮች ክፍል ላይ ፈትል ጥቅም ላይ የሚውልበት በጣም ቀላል ምርመራ ነው። እንደምታውቁት በእግሮች በተለያዩ ክፍሎች ላይ የሚጠቀመው በጣም ቀላል ምርመራ ነው። ምንም ነገር ትሰማለህ ወይስ ምንም ነገር አትሰማም? ዝንብ ነው ወይስ ማንኛውም አይነት ስሜት አለ? አሁን ይህ ምርመራ ለዳር ኒውሮፓቲ የተባለ ሁኔታ ለመለየት ወይም ቢያንስ ለመመርመር ይረዳል። አሁን የዳር ኒውሮፓቲ እንደ በሽታ በህንድ በጣም የተለመደ ነው። እኛ የምንመለከተው በጣም የተለመደ ምክንያት የሆነው ስኳር በሽታ ነው እና እንደምናውቀው በህንድ በዚህ ሀገር ውስጥ የስኳር በሽተኞች በጣም ከፍተኛ ህዝብ አለ። አሁን በተለይም የስኳር በሽታቸው ያልተቆጣጠረ በሽተኞች ዘንድ የዳር ኒውሮፓቲ ዕድሎች በጣም ከፍተኛ ናቸው። አሁን በአመጋገብ ላይ እንዲሁም የአካል ብቃት እንቅስቃሴ በመጠበቅ እንዲሁም መደበኛ ምርመራዎችን በማድረግ እነዚህ ሁኔታዎች ቀደም ብለው ተይዘው እንዲታከሙ ብንሰራ ይሻላል። አሁን የዳር ኒውሮፓቲ በሚገንዘብና በሚያስተካክል ጊዜ ካልታወቀ ምን ይሆናል? እሱም በእርግጥ በእግር ላይ የተለመደ የሆነ ድካም ሊያስከትል ይችላል። ስለዚህ በተለምዶ የሞኖፊላሜንት ምርመራ በእግር ላይ ይደረጋል። አሁን ይህ ቢታለል በአጋጣሚ በድንጋይ ወይም በድምቀት ላይ እግር እንደሚታረግ ሊከሰት ይችላል። ይህም ሊያስተላልፍ ይችላል። ትልቅ ቁስል ሊያስከትል ይችላል። ወደ ሙሉ ሰውነት ሊዘርጋ ይችላል። እንዲሁም ሞት ሊያስከትል ይችላል። ይህ ሴፕሲስንና ሌሎች ብዙ አይነት በሽታዎችን ሊያስከትል ይችላል። ስለዚህ ሁሌም እግሮችዎን እንዴት እንደሚሆኑ ማስተዋል እና እግሮችዎን ማስተዳደር ይሻላል፣ በተለይም ለዳያቤቲክስ። ነገር ግን በዳያቤቲክስ ብቻ ሳይሆን ሌሎችም ሁሉ፣ ምክንያቱም እንደ እኔ የገለጸሁት በዳያቤቲስ ተጨማሪ ለፔሪፌራል ኒውሮፓቲ ብዙ ምክንያቶች አሉ። የቪታሚን እጥረት ሊኖር ይችላል። ይህ ሁሉ በመደበኛ የጤና ምርመራዎች በቀላሉ ሊገኝ ይችላል። ይህም በአፖሎ ሆስፒታል ባንጋሎር ይሰጣል።